በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እጅግ የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች፣ የእግዚአብሔር ቤተሰቦች፣ የመድኃኒታችን የኢየሱስ ክርስቶስ አማኞች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች ምዕመናንና ምዕመናት እንደዚሁም ሕፃናት በያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? እንደምንስ አመሻችሁ? አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ ብዛት በዕድሜያችን ላይ ይችን አዲሷን የዛሬዋን ቀን ስለጨመረልን ለስሙ ክብርና ምስጋና ይድረሰው። ባለፈው ስለ ሃይማኖት መማማር ጀምረን ነበረ። አንደኛ ሃይማኖት ማለት ምን ማለት እንደሆነ፣ ሁለተኛ ሃይማኖት መቼ ተጀመረ፣ ሶስተኛ የሃይማኖት መገኛው የት ነው የሚሉ ሶስት ነጥቦችን አይተናል። ዛሬ ደግሞ ከአራተኛው ነጥብ እነሳና እንወያያለን። አራተኛ ሃይማኖት በማን ላይ የተመሰረተ ነው የሚል ነው። አራተኛ ሃይማኖት በማን ላይ የተመሰረተ ነው የሚል ነው። እንግዲህ ሃይማኖት በእግዚአብሔር ሕልውና ላይ የተመሰረተ ሆኖ እግዚአብሔር በአካል ሶስት በመለኮት አንድ እንደሆነ የሚታዩትና የማይታዩት ዓለማት በእርሱ እንደተፈጠሩ ሰራኤ ዓለማትና መጋቢ ዓለማት እርሱ እንደሆነ በእውቀቱ በጥበቡ በቃሊነቱ በኃያልነቱ ፍጹም እንደሆነ እርሱ በሁሉ ቦታ ምሉ እንደሆነ ሁሉ በፊቱ ክሱት መሆኑንና የሚሳነው ነገር የሌለ መሆኑን ማመን ነው ሃይማኖት ማለት። ዕብራውያን ምዕራፍ 11 ቁጥር 1-3። ስለዚህ ሃይማኖት ሰው ወደ እግዚአብሔር የሚደርስበት እግዚአብሔርም ወደ ሰው የሚመጣበት መንፈሳዊ መንገድ ነው። ሀሉ በእግዚአብሔር ተወኪለከ በኩሉ ልብከ ወበጥበብከ ኢትተአበይ። እነሆ በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ ይላል እግዚአብሔር መንፈስ ቅዱስ መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 ላይ። የክርስትና ሃይማኖት ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ስለ ሰው ኃጢአት በመስቀል ላይ ተሰቅሎ እንደሞተ በሦስተኛው ቀን ከሙታን ተለይቶ እንደተነሳ በ40ኛው ቀን ወደ ሰማያት እንዳረገ ዳግመኛም ደግሞ ተመልሶ በሕያዋንና በሙታን ለመፍረድ እንደሚመጣ እና እንደዚሁም ለእርሱ ሁለት ልደታት እንዳሉት የመጀመሪያው ቀዳማዊ ልደቱ እንደሆነ ከአብ አካል ዘእምአካል ባሕሪ ዘእምባሕሪ ያለ እናት መወለዱን፣ ሁለተኛው ደግሞ ድኅረ ዓለም ቅድስት ድንግል ከሆነች ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ያለ አባት መወለዱን ለእርሱ ሁለት ልደታት እንዳሉት ማመን ነው። መዝሙር 109 በቅንፍ 110 ቁጥር 3፣ ወንጌለ ማቴዎስ ምዕራፍ 1 ቁጥር 25። እንደዚሁ ለእርሱ ሁለት ልደታት እንዳሉት ለእርሱ ሁለት ምጽአቶች አሉት። የመጀመሪያ ምጽአቱ እኛን ለማዳን እጅግ ቅድስት ድንግል ከሆነች ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተለየ አካሉ ሰው ሆኖ መገለጡ ነው። ያ በትሕትና የሆነ ነው። እኛን ወደ መንግሥተ ሰማያት ለመጥራት ነው የመጣው። ሁለተኛ ደግሞ ዳግመ ይመጽእ በስብሐት 318ቱ ሊቃውንት በሃይማኖተ አበው ላይ ዳግመኛ ይመጣል ነው ያሉ እና ለእርሱ ሁለት ልደታት እንዳሉት እንደዚሁ ደግሞ ሁለት ምጽአቶች አሉት። የመጀመሪያ ምጽአቱ እኛን ለማዳን የሆነ ነው፣ በትሕትና ነው። ወደ እኔ ኑ ለማለት ነው። መንግሥተ ሰማያት በመካከላችሁ ናትና ንስሐ ገብታችሁ ወደ እኔ ኑ ወደ መንግሥተ ሰማያት ግቡ ለማለት ነው። ሁለተኛ ደግሞ የማያምኑትን አማጽያንን ኃጥአንን እናንተ ርጉማን ከእኔ ሂዱ ለማለት ነው። ወዳጆቹን ጻድቃንን ደግሞ ንዑ ቡሩካኑ ለአቡ የተረሱ መንግሥተ ሰማያት ዘድሉ ለክሙ እምቅድመ ይትፈጠር ዓለም ከመፈጠሩ አስቀድሞ ወደ ተዘጋጀላችሁ ወደ አባቴ መንግሥት ትገቡ ዘንድ የአባቴ ቡሩካን ወደ እኔ ኑ ለማለት ነው። ወንጌለ ማቴዎስ ምዕራፍ 25 ላይ ተጽፎ እናገኘዋለን ማለት ነው። ስለዚህ ለእርሱ ሁለት ልደታት እንዳሉት ሁለት ምጽአቶችም እንዳሉት ማመን ነው ማለት ነው ሃይማኖት። እንግዲህ
በሃይማኖት ላይ አጠረ ተብሎ እንዲረዝም፣ ረዘመ ተብሎ እንዲያጠር ለማድረግ እንደ ምድራዊ ሕገ መንግሥት ምንም አይነት ማሻሻያ አይደረግበትም። ሃይማኖት መጽሐፍ ቅዱስ ከመጻፉ በፊት የነበረ ነው። በእግዚአብሔር ላይ ማመን ማለት ነው። የሃይማኖት መነሻው ሀልዎተ እግዚአብሔር እንጂ የመጽሐፍ ቅዱስ መጻፍ አይደለም። መጽሐፍ ቅዱስ ሳይጻፍ እግዚአብሔር ነበረና፣ ስለዚህ የሃይማኖት መሰረት የእግዚአብሔር መኖር ነው። ሆኖም ግን ቅዱስ መጽሐፍ በዘመናት መካከል ቅዱሳን ሰዎች በመንፈስ እግዚአብሔር ተመርተው የጻፉት የእግዚአብሔር ሐሳብና ፈቃድ የሰፈረበት በመሆኑ መለኮታዊ መጽሐፍ መሆኑ አይካድም። በመጽሐፍ ቅዱስ ላይ የተመዘገቡት የሃይማኖት ቃላትና ነገራት እግዚአብሔር አይለወጡም። ጭማሪም ወይም ቅነሳ አይደረግባቸውም። ራእይ 22 18ና 19 ሃይማኖት በእግዚአብሔር ሕልውና እና ፈጣሪነት ላይ የተመሰረተ ሲሆን እምነት ደግሞ በእግዚአብሔር የማዳኑ ሥራ በመድኃኒታችን በኢየሱስ ክርስቶስ የማዳን ሥራ ላይ የተመሰረተ ነው። ይህም በፈጣሪያችን በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ቤዛነትና መስዋዕትነት ሞት ላይ ተከናውኗል ማለት ነው። ለምሳሌ የኃጢአት ስርየት፣ ወደ እርሱ መቅረብ፣ ከሙታን መነሳት ወዘተ እነዚህ በእምነት ውስጥ የሚጠቃለሉ ናቸው። እምነት በቅዱሳን መላእክት ተራዳይነት፣ በቅዱሳን ሰዎች አማላጅነት ማመንንም ያጠቃልላል ይላል። እንግዲህ ሃይማኖት በተደረገው ላይ እግዚአብሔር በተደረገው ላይ የተመሰረተ ሲሆን እምነት ደግሞ ወደፊት በሚሆነው ነገር ላይ የተመሰረተ ነው። ለምሳሌ ገበሬ በክረምት ወጥቶ ምርጥ የሆነውን ዘር ጭቃ ላይ ጥሎት ይገባል። ከ3 ወር በኋላ ፍሬ ያፈራልኛል ብሎ በማመኑ ነው። ይህም ደግሞ እምነት ነው ማለት ነው። እምነት ነው። ገበሬው ዘርን የሚዘራው በእምነት ነው። እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ ይህንን አሁን የዘራዋትን አንዷን ቅንጣት 60፣ 30፣ 100 ፍሬ አድርጎ ይሰጠኛል ብሎ በማመኑ ነው። እንደዚሁም እኛ ኃጢአት እንሰራና በኑዛዜ ለንስሐ አባታችን እናዘዛለን። የንስሐ አባታችን ቀኖና ይሰጡናል። ያንን ቀኖና በእምነት እንፈጽማለን። እግዚአብሔር ኃጢአታችን፣ በደላችን፣ መተላለፋችን ባፈሰሰው ደሙ ያስተሰርይልናል ብለን እናምናለን። ይህ የሚጠቃለለው እምነት ውስጥ ነው ማለት ነው። ስለዚህ ሃይማኖት በተደረገው ላይ የተመሰረተ ሲሆን እምነት ደግሞ ወደፊት በሚደረገው ላይ የተመሰረተ ነው ማለት ነው። አምስተኛ የሃይማኖት ምንነት። የሃይማኖት ምንነት ማለት ሃይማኖት ብዙ አይደለም ለማለት ነው። ሃይማኖት በእግዚአብሔር ላይ ማመን በቁጥር አይገለጥም። ሃይማኖት እግዚአብሔር በቁጥር አይገለጥም። ሃይማኖት አንድ እንጂ ብዙ አይደለም። ምክንያቱም እግዚአብሔር አንድ እንጂ ብዙ አይደለምና ማለት ነው። እስራኤል ሆይ ስማ፣ አምላክ እግዚአብሔር አንድ እግዚአብሔር ነው። ዘዳግም ምዕራፍ 6 ቁጥር 4 እግዚአብሔር አንድ ነው። አንዱ እግዚአብሔር ግን በሦስትነት የሚገለጽባቸው መንገዶች አሉ። እነሱም ስም፣ ግብር፣ አካል ናቸው። ምንም እንኳን እግዚአብሔር በስም በግብርና በአካል 3 ቢባልም አንድ እግዚአብሔር ነው። በስልጣን በመለኮት በብርሃን ይህን ዓለም በመውሰድና በማምጣት አንድ ነው እንጂ 3 አይደለም ማለት ነው። ስለዚህ እግዚአብሔር አንድ ነው በእግዚአብሔርነቱ። ለሰው ልጅ ይደርስ ዘንድ እግዚአብሔር በቅዱሳን መላእክት በኩል ለቅዱሳን ነቢያት የገለጠው፣ ቅዱሳን ነቢያትም ለእስራኤል ያደረሱት፣ መድኃኒታችን ኢየሱስ ክርስቶስም በወንጌል ለደቀ መዛሙርቱ ያስተማረው የገለጠው፣ ሐዋርያትም በዓለም ዞረው ያስተማሩትና የሞቱለት፣ ሰማዕታትም የመሰከሩለትና ሕይወታቸውን አሳልፈው እስከ መስጠት የደረሱለት፣ ጻድቃን ይህን ዓለም ንቀው ወደ ገዳም የተመሙለት፣ ቅዱሳን ሊቃውንት በየድርሳናቸው የጻፉት ያመሰጠሩትና ያስተማሩት፣ ምዕመናን ሀገራቸውን ጥለው ወደ ባዕድ ሀገር የተሰደዱለት እውነተኛው ሃይማኖት አንድ ብቻ ነው። ቅዱስ ጳውሎስም በመልእክቱ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ አለ እንጂ ሃይማኖቶችን ይክዳሉ አላለም። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 እና 2። እንግዲህ ሐዋርያው ቅዱስ ጳውሎስ በኋለኞች ዘመናት አንዳንዶች የሚያስቱ
አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ አለ እንጂ ሃይማኖቶችን ይክዳሉ አላለም። ይህም ሃይማኖት የሚያድን ሃይማኖት፣ እውነተኛ ሃይማኖት አንድ መሆኑን ያመለክታል ማለት ነው። መጽሐፍ ቅዱስ የሚያድን ሃይማኖት፣ የሚያድነው ሃይማኖት፣ እውነተኛው ሃይማኖት አንድ እንደሆነ ይናገራል። ጥቅሱን ብዙ ቢሆንም እጠቅስላቸዋለሁ። የሐዋርያት ሥራ ምዕራፍ 6 ቁጥር 7፣ የሐዋርያት ሥራ ምዕራፍ 14 ቁጥር 21፣ ቁጥር 22፣ ቁጥር 27፣ አንደኛ ቆሮንቶስ ምዕራፍ 16 13፣ ሁለተኛ ቆሮንቶስ 13 5፣ ገላትያ 1 23፣ ፊልጵስዩስ 1 27፣ ቆላሲዩስ 1 23፣ እንደዚሁም ቆላሲዩስ ምዕራፍ 2 ቁጥር 3፣ አንደኛ ጢሞቴዎስ 3 9፣ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 እና 2፣ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10፣ ሁለተኛ ጢሞቴዎስ 4 7፣ ቲቶ 1 4፣ ቲቶ እንደገና ይሁዳ ቁጥር 3። ሌላው ቀጥሎ ስድስተኛ ነጥብ ነው። የሃይማኖት ይዘቶች ምን ምን ናቸው? ሃይማኖት ውስጥ የሚካተቱ አሉ። እግዚአብሔርን መፍራት የሃይማኖት ይዘት ነው። አክብሮተ እግዚአብሔር የሃይማኖት ይዘት ነው። እግዚአብሔርን መውደድ ወይም ፍቅረ እግዚአብሔር የሃይማኖት ይዘት ነው። ሁለንተናን ነፍስና ስጋን ለእግዚአብሔር ማስገዛት የሃይማኖት ይዘት ነው። አምልኮ፣ ጾም፣ ጸሎት፣ ስግደት፣ ምስጋና፣ ስጋና ደሙን መቀበል የሃይማኖት ይዘት ነው። በእግዚአብሔር ስምና ኃይል መመካት የሃይማኖት ይዘት ነው። ተስፋ መንግሥተ ሰማያትን ማድረግ የሃይማኖት ይዘት ነው። ሰይጣንን መቃወምና መካድ፣ ፈቃድ እግዚአብሔርን ማድረግ የሃይማኖት ባህሪ ወይም ይዘት ነው። ዓለምን መካድና የእግዚአብሔርን መንግሥት መከተል የሃይማኖት ይዘት ነው። ፈቃደ ስጋን ለፈቃደ ነፍስ ማስገዛት የሃይማኖት ይዘት ነው። ራስን ክዶ የሞት መስቀልን ተሸክሞ መድኃኒታችን ኢየሱስ ክርስቶስን መከተልና የመሳሰሉት የሃይማኖት ይዘቶች ናቸው ማለት ነው። ስለዚህ ይህንን ይመስላል። ሰባተኛውን ደግሞ በሚቀጥለው መርሃ ግብራችን እናየዋለን። እስከዚህ ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እኔ አንድ ክፍል ሆኜ በጽሁፍ አዘጋጅቼ ወደ እናንተ የማደርሰውን ትምህርት እናንተ ደግሞ ሼር በማድረግ ለሁሉም የእግዚአብሔር ልጆች እንዲደርስ እንድታደርጉ በእናታችን በቅድስት ድንግል ማርያም ስም አሳስባቸዋለሁኝ። እስከዚህ ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር በያላችሁበት ይባርካችሁ፣ ይቆየን።